ጤና ይስጥልኝ ተመልካቾቼ ወዳጆቼ አክባሪዎቼ እንደምን ሰንብታችኋል? በዛሬው ፕሮግራማችን ስለ ኤክስፔክቴሽን ወይም ደግሞ ስለ መጠበቅ ከሰዎች ነገሮችን ስለ መጠበቅ እናወራለን። አብራችሁን ቆዩ። ኤክስፔክቴሽን እኔ ህይወት ውስጥ ለረጅም ጊዜያት በቃ ሲረብሸኝ የኖረ ነገር ነው። በቃ ከሰዎች መጠበቅና ሁሌም እዚህ ነገር ላይ የረዱኝ 5 ነገሮችን ዛሬ ነግራችኋለሁ። የመጀመሪያው ምንድነው? ኮምፕሊትሊ ራሴን ማወቅ። እኔ ማን ነኝ? ዳጊ ማን ናት? ምንድነው የምፈልገው? ለምንድነው ከተለያዩ ሰዎች የተለያየ ነገር እየጠበቅኩ ሁሌ ዲስአፖይንትድ መሆነው የሚለው ነገር የራሴን ማንነት አጥብቄ ለማወቅ መሞከርና ምንድነው ፍላጎቴ? በቃ ያንዳንዱን ህልሜ ምንድነው? ከዚህ ሰው ጋር ይሄን ነገር መጠብቅበትስ ምክንያት ምንድነው የሚሉትን ነገሮች በደንብ ከራሴ ጋር መነጋገሬ ረድቶኛል። ራሳችንን በትክክል ስናውቅ ሌሎችንም ሰዎች ማወቅ ስለምንችል ማለት ነው። ኤክስፔክቴሽን ደግሞ አብዛኛውን ጊዜ ሪሌሽንሺፕ ላይ ዴቲንግ ላይ ትዳር ላይ ነው በጣም የሚበጠብጠን። ልክ ትዳር ውስጥ ወይም ደግሞ ሪሌሽንሺፕ ውስጥ ስንገባ ከዛ በፊት እኮ ከጓደኞቻችን ጋር ሄልዚ የሆነ ህይወት ደስተኛ ተጫዋች ቀልደኛ ለሰው ሁሉ የሚወደን የነበረን ሰዎች ልክ ከሆነ ሰው ጋር ፍቅር ውስጥ ስንገባ ወይ የጠበቀ የፍቅር ግንኙነት ሲኖረን ወይም ኢቨን ትዳር ሲሆን ኮምፕሊትሊ ባህሪያችን ይቀየራል። ከዛ ሰው በተደጋጋሚ ነገሮችን መጠበቅ እንጀምራለን። በቃ ያ ሰው ደስታ እንዲሰጠን፣ ያ ሰው ስሜታችንን ቶሎ እንዲረዳ፣ ያ ሰው ኦልሞስት የምንፈልገው ያኛው ሰው የራሱን ህይወት ጊቭ አፕ አድርጎ በቃ እኛን ለማስደሰት እንዲቆም በቃ ባሌ የምለው ሰው እኔን ቀኑ ሙሉ ሊያስደስተኝ ይገባል። ሳልነግረው ኮሚኒኬት ሳላረግ ሳላስረዳው እንዲያውቀኝ ቀድሞ እንዲረዳኝ ይፈልጋለሁና ያ ሮንግ ነው ጋይስ። አንደኛ እኛ ራሳችን ማድረግ የማንችለውን ነገር ነው እነሱ እንዲያደርጉልን የምንጠብቀው። ስለዚህ ከዚህ ነገር ለመውጣት የመጀመሪያው ነገር ራሳችንን ጠንቅቀን ማወቅ አለብን። ራሱን ጠንቅቆ ያወቀ ሰው ብቻ ነው የሌላውን ሰው ስሜትም የሚያውቀው የሚረዳው። ራሳችንን ካለማወቃችን የተነሳ በጣም ስለምንዋጅቅ ስሜታችን በተለያየ ሰዓት ስለሚቀያየር የዛኛውን ሰው ቫሊዴሽን እንፈልጋለን። በቃ ያኛው ሰው ትችያለሽ፣ ያኛው ሰው የኔ ፍቅር በላሽ ወይ የኔ ፍቅር ጠጣ ወይ እንዴት ሆንክ በቃ እያንዳንዱን አስታውሳችሁ ከሆነ የመጀመሪያው ስቴጅ ላይ ሪሌሽንሺፕ ላይ በተለይ በቃ ታሪክ ነው አይደለ? ሁሉም በቃ የዛሬው አልቆብን ነገ ነው የምንሄደው። በቃ የኔ ፍቅር ነገ ቁርስሽን በላሽ ወይ እስከ ማለት ነው የምንደርሰውና ይሄ ሂውማን ኔቸር ነው። በቃ አዲስ ነገር ሲሆን አዲስ ግንኙነት ውስጥ ሲገባ ጊዜያችንን አንወስድም። እኔን ጨምሮ ድሮ እንደዛ ስለነበርኩኝ ያኛው ሰው እንዲያስደስተኝ ጠብቅ ነበር። ያኛው ሰው ቀድሞ እንዲያውቀኝ እንዲረዳኝ ይፈልግ ነበር። ግን ያኛው ሰው ልክ እንደኔ ሰው መሆኑን እዘነጋለሁ ማለት ነው። ያኛውም ሰው የሚያስደስተው ሰው ሊፈልግ ይችላል፣ ያኛውም ሰው የሚረዳው ሰው ሊፈልግ ይችላልና በተቻለን መጠን ራሳችንን ጠንቅቀን እንወቅ ነው ነምበር 1። በቃ ማወቅ አለብን። እኔ ራሴን ሳቅ ነው ሌላኛውን ሰው ልረዳ የምችለው። ሁለተኛው ነገር ማንም ሰው መጥቶ ሴቭ እንደማያረገን መረዳት አለብን። አብዛኞቻችን ከሪሌሽንሺፕን ባሻገር በስራም በኑሮም በስኬትም ህልማችንን ኦን በማድረግም ሌሎች ሰዎችን እየጠበቅን እንገኛለን። በቃ የሆነ ሰው የሆነ የስራ እድል እንዲፈጥርልን፣ የሆነ ሰው መጥቶ አንቺ ጎበዝ ነሽ ትችያለሽ እንዲለኝ፣ የሆነ ሰው መጥቶ ያሰብኩትን ያለምኩትን ነገር እንዲያሳክልኝ ወይም ደግሞ እንዲያግዘኝ ይፈልጋለሁ። no one is coming to save you። ማንም ሰው እናንተን ለማዳን አይመጣም። ቢመጣም ለትንሽ ጊዜ ነው ስለሚደክም ማለት ነውና በቃ ሁሌ ማስታወስ ያለብን ሁለተኛውና ቬሪ ኢምፖርታንት ነገር ለኛ ያለነው እኛ መሆናችን። እኛ ለራሳችን ማድረግ ያልቻልነው ነገር ሌላ ሰው ለራሳችን ሊያደርግልን እንደማይችል ልንጠብቅም እንደማይገባ መረዳት አለብን። እንዴ ጋይስ ላይክ እስቲ ቲንክ አባውት ኢት። ሌላውን ሰው ፎርስ ማድረግ በቃ አንተማ እንደዚህ አላረክልኝ አንቺማ እንደዚህ አላረክሽልኝ እኔ ስጠብቅህ አንተ በሰዓት አልመጣህም አልደወልክልኝ ቴክስት አላረክልኝ በቃ ጭቅጭቅ ማለት ነው። ሶ በተቻለን መጠን ሁለተኛውን ፖይንት ሁሌ ማስታወስ አለብን። ሌላ ሰው ሴቭ ሊያረገን አይችልም። ራሳችንን ማዳን ራሳችንን መቀየር ራሳችንን የሆነ ቦታ ማድረስ የምንችለው እኛ እንደሆነ መረዳት አለብን ማለት ነው። ሶስተኛው ፖይንት ደግሞ don't take it too seriously። በቃ ማለት ነገሮችን በሙሉ በቃ በሲሪየስ እንደዛ ነበርኩኝ ዶሮ። ቀጠሮንም በጣም በሲሪየስ አጥብቄ 5 ደቂቃ ማርፈድን እንደ ትልቅ ታሪክ በቃ ከዛኛው ሰው ጋር ጭቅጭቅ ውስጥ በተለይ ሪሌሽንሺፕ ሆነ የምጨቃጨቅበት ጉዳይ ነበር። ያ ሰው ደውላለሁ ብሎ ካልደወለ በጣም የምናደድበት ጊዜ በጣም ብዙ ነበር እና don't take it too seriously። በቃ ህይወት የዛን ያህል ሲሪየስ እና የሚያስጨንቅ ነገር አይደለም። በቃ
ላይክ ነገሮችን ያንዳንዱ ጥቃቅኑንም ትላልቁንም ነገር በቃ አይምሮአችን ውስጥ እየከተትን በጣም ስለምናስበው በጣም ስለምናሰላስለው እንዲረብሸን ስለምንፈቅድለት ነው ከዛኛው ሰው ጋር ይሄ ሁሉ ኤክስፔክቴሽን የሚኖረን ነገሮችን በጣም ሲሪየስሊ ካላግባብ አካብደን አጉልተን ስለምናያቸው ነው ስለዚህ ሶስተኛው ፖይንት በቃ don't take life too seriously ቀለል ማድረግ መልመድ አለብን እኔ አሁን ብዙ ጊዜ ፈጅቶብኛል ነገሮችን ቀለል ለማድረግ ሰው ሊዘገይ እንደሚችል ኢቭን ሪሌሽንሺፕ ውስጥ ያለው ሰው ደውላለሁ ብሎ ላይ ደውል እንደሚችል አንዳንዱ ሰው እኮ በጣም ከግዴለሽነት ይሆናል የማይደውለው ወይም ያረፍደው ወይ መጣለው ብሎ የማይመጣው እንደዛ አይነት ሰዎችን ኦፍ ኮርስ ከህይወታችን ማስወጣት ግድ ይላል በተደጋጋሚ ድል እንሰጣቸዋለን የማይቀየሩና ለኛ ስሜት የማይጠነቀቁ ከሆነ ደግሞ እኛ we have to move on with our life ግን ማለት ነው የሚወደንንም ሰው የሚያከብረንንም ሰው ትንሽ ጥፋት በጠፋ ቁጥር ሲሪየስሊ መውሰድ ያንን ነገር መጨቃጨቅ እንዲያልሆንክም እንዲያላረክልኝ እንዲያጥፍታል እንዲ ስለሆነ ነው እንደዚህ ሆነው ያሉ እነዛን ሊያምሩና ውብ ሊሆኑ የሚችሉትን ቀናቶች በሙሉ በጭቅጭቅ ምናሳልፍ ብዙ ሰዎች አለን ጋይስ በጣም አይጠቅምም አይረዳም አራተኛው ፖይንት ደግሞ በጣም ዲፔንደንት እና ክሊንጊ መሆን ይሄንም እዛ ሰው ላይ ሙሉ ነገራችንን ማስደገፍ በቃ ስሜታችንን በዛ ሰው ሙድ ውስጥ በቃ መመደብ ደስተኛም ሆኖ ያ ሰው የሚያስደስተኝ ነገር ሲያደርግ ያ ሰው አጠገቤ ሲሆን በቃ መቦረቅ ያ ሰው ደግሞ በሌለ ቀን ደግሞ መሰበር በቃ ይሄ የኛን ህይወት በዛኛው ሰው ህይወት ላይ ጭነንበት ያኛውን ሰው እስኪጨነቅ ድረስ ማድረግ ብዙ ሪሌሽንሺፖች ብዙ የፍቅር ህይወቶች ብዙ ትዳሮች በዚህ ነገር ፈርሰዋል በቃ ያላንተ ህይወት የለኝም ያላንቺ ህይወት የለኝምና አብረኙን አትጂ ተቀመጪ በቃ የትም ማልጣሽ 24 ሰዓት አብረሽ ልሁን ምናምን ይሄ በጣም ናጊንግ ነው ጭቅጭቅ ነው ብዙ ሰዎች ጥለው ይሄዳሉ አይፈልግም ማንንም ሰው ናቹራል በጣም የመጀመሪያው ሰሞን ሊታገስ ይችላል የመጀመሪያው አካባቢ በቃ እኛ የፈለግነው ነገር ሊያደርግ ይችላል ኢቭን ማድረግ ሳይፈልግ ኦኬ ወዳታለሁ ስለዚህ ላድርገው ሊል ይችላል የሆነ ሰው መጀመሪያው አካባቢ ፍቅር አዲስ ሲሆን ያለ ስሜት ስለሆነ በቃ ልሙትልሽ ስላለ ሊያደርጉልን ይችላሉ ከተወሰነ ጊዜ በኋላ ግን ያ ነገር መቀጠል አይችልም ለምን ሪያሊስቲክ አይደለም ስለዚህ ምን ይሆናል ሰዎች መሰላቸት ይጀምራሉ 10 ጊዜ ስንደውላቸው 10 ጊዜ ስንጨቃጨቃቸው የት ገባሽ የት ወጣሽ ምን በላ ምን ጠጣ you know ከኛ ውጪ ህይወት እንድሪኖራቸው አንፈቅድ ኢቭን ከስራ ሄደው ከስራ አርፍደው እንኳን ሲመጡ አንተማ ጠላኝ አርፈደህ መጣ ከጓደኞቻቸው ጋር ድንገት ራት ቢበሉ ቤት መተራት መብላት ነበረብህ በየቦታው ትበላ ላይክ እያንዳንዱ ነገር በቃ እየበተነን እንዲያቀራርበን ሳይሆን ነገሩ እንዲያራርቀን የምናደርግ ብዙ ሰዎች አለን ባይ ዘ ወይ እንደዚህ አይነት ሰዎች የሚሆን ነው እኛ ወደን አይደለም ድሮ ያየናቸው ወላጆቻችን ላይ ጎረቤት ላይ ምናምን ስናድግ ያየነው ነገር ነው እንደዚህ ክሊንግና ዲፔንዳንት የሚያደርገን ግን ኦልሶ ያንን ማቆም የኛ ኃላፊነት ነው ሪሜምበር እስቲ የሆነ ሰው እኛን እስኪያገኝ ድረስ ሆል ላይፍ ነበረው በቃ ሙሉ የተሟላ ህይወት የኖረ ሰው ነው እኛም ሌላ የተሟላ ህይወት የኖርን ሰዎች ነን ዛሬ ተገናኝተን ነው እንግዲህ ከተለያየ ባክግራውንድ የመጣን ሰዎች ዛሬ ተገናኝተን ተዋደድን አይደል ስለዚህ ያ ሰው እኔን እስከሚያውቀኝ እኔ ያን ሰው እስከማውቀው የሚፈጀው ጊዜ አለ የሚፈጅ ፕሮሰስ አለ ግን ነገሩን ባንዴ አጣጣፈ ነው በቃ ያን ሰው መረበሽና እስኪሰላች ማድረግ ሪሌሽንሺፓችንም ሆነ ትዳራችን እንዳይሰራ መሰናክል ይሆንብናል ማለት ነው ሰው በተቻለን መጠን ብዙ ሰዎች ጥላውን የሚሄዱበት ምክንያት አንዱ ክሊንግና ዲፔንደንት መሆናችንና ጥብቅ የምንለው ነገር ስለሆነ የራሳችን ህይወት እንዳለን እናስታውስ የራሳችንን ስራ መስራት ከሌለንም ስራ መፍጠር አለብን እንጂ የሆነን ሰውና ሂድ ተቀመጥ ይያለን መረበሽ የለብንም በዛም ላይ ስታስቡስ ደግሞ የራሳችን አይምሮ እንኳን መቆጣጠር እማንችል ሰዎች የሌላውን ሰው አይምሮ ለመቆጣጠር መሞከር በጣም የማያስኬድ መንገድ ነው ማለት ነው በጣም እኔ አርጌው ስለማቅ ነው ጋይስ ፔኑን አቋለ በቃ ይሄ ኢጓል አይደለ ሊደውልልኝ ይገባል እኔ ባልኩት ሰዓት ያ ሰው መገኘት አለበት እኔ ያልኩትን ነገር ነው የምናደርገው ካልሆነ ማይ ዌይ ኦር ዘ ሃይዌይ በጣም በዛ አንደኛ ነበርኩ በቃ ወይኔ ያልኩት ይሆናል ወይ ሁሉም ነገር ይቀራል ግን ጥሩ አይደለም ለህይወት አይረዳም አይበጅም ነገሩን ግን ቆይቼ ስረዳው ደግሞ ትልቅ ትምርት ወስጀበት ዛሬ ላይ እንደዛ አይነት አመለካከት የሌለኝ ሰው ሆኛለሁ ይሄ ወደ ኢቲ ወስደናል ወደ አምስተኛው ፖይንት ደግሞ እናንተ ላይ እንዲደረግ ማትፈልጉትን ነገር ሌላ ሰው ላይ አታደርጉ በሪሌሽንሺፕ ውስጥም ማለት ነው ልክ ባሌ እኔ ላይ ወይ ቦይፍሬንድ እኔ ላይ እንዲያደርግ ማልፈልጋቸው የተለያዩ ነገሮች ሆነው ኖረው ሳለ እኔ ግን እነዛን ነገሮች እዛኛው ሰው ላይ ሳደርግ ምንም የማይመስለን ብዙ ሰዎች አሉ እኔ እንደዛ ስለነበርኩ እንዳልኳችሁና ልክ እኛ እንደፈለግን የመሆን መብት ያለንና ሌላኛው ሰው ደግሞ እኛ በመንመራው እኛ በመናሳየው መስመር መጓዝ እንዳለበት ምናምን በጣም ብዙ ሰዎች አለን ያ ደግሞ በፍጹም እንደገና የማያስኬድ ነገር ነው ለምን ያ
እያንዳንዱ ሰው የራሱ የሆነ አይምሮ አለ እያንዳንዱ ሰው የራሱ የሆነ የመጣበት መንገድ አለ እያንዳንዱ ሰው ያሳለፈው የህይወት ጉዞ አለ ማንንም ሰው ሆነስትሊ ነው የምላችሁ ማንንም ሰው በተለይ በፐርሰናል ሪሌሽንሺፕ በፍቅር በትዳር በምን የሚከታተለው ሰው የሚያስጨንቀው ሰው አይፈልግም ግን ቅድም እንዳወራ ነው በቃ ሪስፔክት የማያረጉንን የማይወዱንን እንደማይወዱን የሚያስታውቅባቸውን ወይም ደግሞ እንደ አረጋለ ብለው የማያረጉትን ሰዎች አይጨምርም አሁንም ማውራው ነገር በቃ እኛ በራሳችን ጊዜ ያለንን ፍቅር ያለንን ሪሌሽንሺፕ ያለንን ትዳር እንዳናበላሽው ነው አሁንም እናወራው ያለነው ስለዚህ በተቻላችሁ በተቻለን መጠን እኛ ላይ እንዲደረግ የማንፈልገው ነገር ሌሎች ሰዎች ላይ ማድረግ የለብንም ለዛ ነው አንዳንዴ ካያችሁ ባሎች ውጭ ወጡና ከጓደኞቻቸው ጋር ስለ ቤታቸው ስለ ትዳራቸው ያወሩ እንደ የጨቀጨቀች ነው ሊሆን ይችላል እሷ እንዲያርጋኝ እኔ ደግሞ እንዲታረጋለች ይሆናል እሷ ከጓደኞቿ ጋር ቆይታ ስትመጣ እኔ ምንም እንድላት አትፈልግም እኔ ግን ከጓደኞቿ ጋር ቆይቼስ ስመጣ ይደብራታል ሊሆን ይችላል ሴቷም እንደዛ በቃ አሁንማ በጊዜ አይገባም ትቶኛል ከወለድን በኋላ እንደዚህ ሆናል ያች ለጓደኛዋ ታወራለች ሪሌሽንሺፕ ላይ እና ትዳር ላይ ስንሆን በተቻለን መጠን ላይፋችን ፕራይቬት መሆን አለበት ይሄ ፍቅር ትዳር ፕራይቬት መሆን አለበት በየቦታው እየሄደ የምናወራው ነገር ስለሚስቴ ስለባሌ በየቦታው እየሄድኩኝ የማወራ ሰው ከሆነ ትዳሬን አላከብርም ማለት ነው ሰው ሪሌሽንሺፕ እና ትዳር በተቻለ መጠን ፕራይቬት መሆን አለበት ያ እንዳይሆን የሚያደርገው ነገር ምንድነው እቤት ሰላም እቤት አለመስማማት እቤት ፍቅራችንን ኢንጆይ አለማድረግ መቻል ሁላችንም በየፊናችን ሄደን እንድናወራና መፍትሄውን ከውጭ ለማምጣት እንድንሞክር ይሆናል ግን የለም ጋይስ ውጭ መፍትሄ የለም መፍትሄው ያለው ሲጀመር ከባሌም ጋር ከቦይፍሬንዴም ጋር ከሚስቴም ጋር ከፍቅር ጓደኛዬም ጋር አይደለም መፍትሄው ያለው ሲጀመር እኛ ውስጥ ነው እዚህ እነዚህ 5 ነገሮችን መተው ካልቻለን ሁሌ እንደዚህ አይነት የመጨቃጨቅ መንፈስ በቃ የጭቅጭቅ መንፈስ ካለን የፈለገ የሚወደን ሰው ጥሎን ይሄዳል እዚህ ደስታን ውጭ አትፈልጉ ውጭ ማለት ከኛ ውጭ ለምን ደስታችን በአንድ ሰው መምጣትና መሄድ ባየሩ መቀዝቀዝና መሞቅ ስራ በመበላሸትና በመሳካት እንዲሁ በመሳሰሉት ነገሮች ላይ ካረግነው ደስታችንን ምንም የሚሆንልን ነገር የለም ሁሌ እንዳዘንን አንድ ትንሽ ደስታ የሆነ ነገር ሲፈጠር መከፋት ነው የሚሆነው ስለዚህ አሁንም ሰዎች ጋር ያለንን ኤክስፔክቴሽን እና ከሰዎች የምንጠብቃቸው ነገሮች አጀስት ማድረግ አለብን ሁሉም ሰው እንደኛ ሰው ነው ሁሉም ሰው እንደኛ ደካማ ጎን አለው ስለዚህ ጋይስ ፊክስ ዮርሰልፍ መጀመሪያ ከራሳችሁ ጋር ተወያዩ መጀመሪያ ማንነታችሁን እወቁ መጀመሪያ የምትፈልጉትን ነገር ተረዱ ከዛ በኋላ ነው ከሌላ ሰው ጋር ኮኤግዚስት ማድረግ የሚቻለው አብሮ መሆን የሚቻለው ችግር ሲኖር መወያየት የሚቻለው በርጋታ ለምን እንዳልካችሁ በቁጣ አንተ እንዲያርከኝ ብላችሁ የጀመራችሁት ኮንቨርሴሽን ወደ ሰላም ነገር አይሄድ ግን እንዲ ተሰምተው የነበረ ቢካዝ እንዲ ስለሆነ ያለን የምናወራው ነገር አንደኛ ነገሩን ወደ መፍታት ችግሩ ወደ መፈታት እንዲሄድ ይረዳናል ሁለተኛ ነገር ነገ እንኳን ይሄ ነገር ባይሰራ ባይሳካ ጸጸት እንዳይኖረን ይረዳናል ማለት ነው ስለዚህ ጋይስ በተቻለን መጠን ራሳችንን እናሳድግ ራሳችንን እንመርምር ህይወታችንን ከውጭ ወደ ውጭ በሚከናወኑ ነገሮች ሳይሆን ህይወታችንን ከውስጥ ወደ ውጭ መኖር አለብን ከውጭ ወደ ውስጥ መኖር የማይሆን ነገር ነው የማያስኬድ መንገድ ስለሆነ ስለዚህ ደስታችንን ስኬታችንን ህልማችንን ፍላጎታችንን ሌሎች ሰዎች ላይ መጫን ትተን ያንን ነገር ራሳችን ከውስጣችን ያወጣን ከውስጥ የሚወጣው የሚፈልቀው ማያልቅ ጆይ ነው ጊዜያዊ ደስታ ጊዜያዊ መቦረቅ ሳይሆን ወይም ጊዜያዊ ሀሴት ሳይሆን ከውስጥ የለ ከራሳችን የሚመነጭ ደስታ በውጭ ነገሮች አይበጠበጥም ሌላኛው ሰው በሚያደርገው አክሽን አይበጠበጥ እኛ ከሰዎች በመንጠብቀውና ሰዎች በማይሰጡን ወይም በሚሰጡን ነገር ላይ የተመረኮዘ አይሆንም ማለት ነው እና እኔ ከፐርሰናል ኤክስፒሪየንስ ነው ማውራው ይሄ ነገር አይረዳም አይጠቅምም መተው መጣል መልቀቅ ያለብን ነገር ነው ካልሆነ ግን እንዲው እንደተጨቃጨቀን አንደኛ ምን ወደው ሰው ጥሎን ይሄዳል ሁለተኛ ሁሌ ምን አይነት ሰው ናት ይሄ ምን አይነት ሰው ነው ምን አይነት ሰው ነች እንባባላለን ሶስተኛ ደግሞ ምንም የሞላ የተሳካ ህይወት ለራሳችን ደስታ አይኖረንም ውስጣችን ሰላም ከሌለው ደግሞ ህልማችንን ማሳካት አንችልም ውጭ ሄደንም ለሌሎች ሰዎች የደስታ ምንጭ ሳይሆን እኛ ራሱ የምንሆነው ሌሎች ሰዎች እንኳን እኛ አካባቢ ለመሆን ኢነርጂያችን የሚከብድ አይነት ሰው ነው የምንሆነው ስለዚህ መጀመሪያ በራሳችን መደገፍ ራሳችንን ማወቅ በራሳችን መተማመን መቻል አለብን በቃ ነገር ባልሆነ ጊዜ ስብር ይያል የሆነች ነገር በተሳካች ጊዜ ንቅት ይያል የሆነ ሰውዬ በወደደን ቀን እየተደሰትን በሄደ ቀን እየተከፋን ህይወት ለዛ አይደለም ወደዚህ ምድር የተላክ ነው የመጣ ነው ስለዚህ ራሳችንን ፈትሽ ራሳችንን እንመርምር እንደዚህ ያደረግን ያለን ሰዎች ደግሞ ከዛሬ ጀምሮ በቃ እርምጃ እንውሰድ ኤክስፔክቴሽናችንን ማኔጅ ማድረግ መቻል አለብን እላችኋለሁ እኔ ደግሞ በጣም ወዳችኋለሁ ሰው መሆን ዘራችን ፍቅር ሃይማኖታችን ይሁን ሰላም ቆዩን